ሰላም እንዴት ናችሁ? ባለፈ ቀን የአገውን አይተን ነበር። የአዊን እንመልከት። አንደኛ ላይ የእንግዳ አቀባበልን በተመለከተ ክብርና ደግነት የአዊ ሕዝብ እንግዳን የመቀበልና የማክበር ባህሉ እጅግ ከፍተኛ ነው። እግዚአብሔር ስጦታ ነው ብሎ ማመን፣ ልዩ ዝግጅት የማዘጋጀት ካላቸው የምግብ ማቅረብ፣ የቡና ማፍላት ስነ ስርዓት በልዩ ሁኔታ እንግዳውን ተቀብለው የመሸኘት ባህል አላቸው። ሁለተኛ ደግሞ የምግብ አሰራራቸውን ባህል በተመለከተ ነው። ጉዝጉዞ ተወዳጁ የአዊ ባህላዊ ምግብ ሲሆን በመስቀልና በተለያዩ በዓላት የሚዘጋጅ ልዩ ባህላዊ ምግባቸው ነው። ብዙ የምግብ አይነት አላቸው። ነገር ግን ቪዲዮ እየረዘመ ስለሆነ አጠር ለማድረግ ሞክራለሁ። የምግብ አይነት ካልኩኝ በፎቶ ላይ ለማስቀመጥ ሞክራለሁ። ሶስተኛው የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው ይህን ይመስላል። አራተኛ ደግሞ የአለባበስ ባህላቸውን በተመለከተ ባህላዊ ፎቶ ላይ እንደምትመለከቱት ነው። አምስተኛ ሃይማኖትን በተመለከተ ነው። የአዊ ማህበረሰብ 94% የሚሆነው ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነው። ስድስተኛ የጋብቻ ባህላቸውን በተመለከተ ነው። አንደኛ በሽማግሌዎችና በወላጆች ፍቃድ የሚደረግ ሲሆን እንዲሁም ደግሞ የጎሳ ጥንቃቄ ነው። የጎሳ ጥንቃቄ ማለት ዝምድና ያላቸው ሰዎች እንዲሁም ደግሞ የደም ትስስር ያላቸው ሰዎች በአዊ ብሔረሰብ ባህል መሰረት አይጋቡም። ሌላኛው ደግሞ ጽኑ ቃል ኪዳን ነው። 3 ጉልቻዎች በመባል ይታወቃል። 3 ጉልቻዎች ማለት ሰርጉ ከመካሄዱ በፊት ጥናት ይደረጋል። አባቶች በዛ ነገር ላይ ጥናት አድርገው ሙሽሪትና ሙሽራውን በፈረስ አጅበው ወደ ቤት ያስገባሉ። ሰባተኛ የህዝብ ብዛታቸውን በተመለከተ ነው። የአገውን ብሔረሰብ በሰራው ቪዲዮ አንድ ላይ ከአዊ ብሔረሰብም አጠቃላይ ነበር የተቆጠረውና እዛ ላይ ገብታችሁ የህዝብ ብዛታቸውን መመልከት ትችላላችሁ። ከአገው ብሔረሰብ አንድ ላይ ነው የተቆጠሩትና ድምራቸው በዛኛው ቪዲዮ ላይ ማየት ትችላላችሁ። የአዊ ብሔረሰብ ባህል በአጭሩ ይህን ይመስላል። በቀጣይ ደግሞ የአላባን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁን እንዳትረሱ።